በልስንሽ እኔ አንድ ነገር ብቻ ተናግሬ ልውጣ። ለመዝሙር መናገር የምፈልገው ነገር ነበር። ማንን በልስንሽ? ምህረት እባላለሁ ከኦርቶዶክስ ተዋህዶ። እሺ፣ ለመዝሙር ያሬድ ነው መልእክትሽ? እሺ፣ አዎ፣ ለመዝሙር በጣም ላገኘው እንትን ብዬ አቃተኝ። እሺ፣ ፎሎ ላድርግሽ እና በውስጥ ታውሪኛለሽ ወይስ? አይ ጀስት ትንሽ ነገር ብቻ ልበል። እዚሁ። እሺ፣ ጉዴ ፈላ። እንግዲህ አጠፋው እንዴ? ጥፋት? ኧረ አላጠፋህም። ትንሽ ኢሞሽናል ነው ጥፋት። አይ በጣም በቃ ላመሰግንህ ፈልጌ ነው። በጣም ትንሽ መናገር አልችልም፣ ግን በጣም አልታወቀህም። በጣም ከትልቅ ነገር ያዳንከኝና ባለፈው ኦልሞስት ሳምንት ሊሆነው ነው ቤታዮ ቤት ገብተህ የነገርካት ምክር የዘመርክላት መዝሙር ኤግዛክትሊ ፈጣሪ ለእኔ ላከኝ መሰለኝ እና ላገኝክ በጣም ላመሰግን ፈልጌ ላገኝ ቻልኩ። በቃ እግዚአብሔር ይስጥልኝ። በጣም ንግግር አልችልም፣ ግን በቃ ይሄን ያህል ሰው ማጽናናት በፈጣሪ ነው ብዬ ነው ማስበው። ይሄን ያህል ኤግዛክትሊ ቱ ደ ፖይንት የሚገባ ሰው ያለ አይመስለኝም ነበር። ኤግዛክትሊ በቃ እንዴት ነው ሰው ነው እግዚአብሔር ነው አይደለ የሰው ልብ የሚያውቀው። ኤግዛክትሊ ያለውበትን ሁኔታ የተረዳን ይመስለኝና ሁሌ የምነሳው 6 ሰዓት 7 ሰዓት ነው፣ ግን ቀን ላይ ማለት ነው። የዛን ቀን ለምንድን ነው አላውቅም፣ ጠዋት 2 ሰዓት ነው የተነሳሁትኝ እና በቃ ሁሌ ነው የምከታተልክ ትምህርትህን ምናምን እንዴት እንደሆነ አላውቅም። በቃ ከትልቅ ውሳኔ ነው ያዳንከኝ አንተ ሳይታወቅህና እመቤቴ ማርያም ታክብርክ። አይነው ለእኔ ባይሆንም ለእሷ ቢሆንም ግን ለእኔ እንደሆነ ፐርሰናሊ በቃ የዘመርካቸው መዝሙሮች የተናገርካት የማጽናኛ ቃሎች በቃ ለእኔ ነው የመሰለኝና ሁሌ ላገኝህ ሪኩዌስት እንዴት እንደሆነ አላውቅም። በቃ ዛሬ እድሉን ስላገኘው ላመሰግንክ ፈልጌ ነው። እግዚአብሔር ያክብር፣ እግዚአብሔር ይስጥልኝ፣ በርታ አልልክ። ይህችን ብቻ ልጅ አመሰግናለሁ። መልካም ቀን። እሺ፣ ቋቱ ጫቱ ጭታችን መጀመሪያ አንቺን የመሰለች የዋድ በጣም በቃ ጥሩ ልብ ያላት እህት ስላገኘን በጣም ደስ ብሎናል። በጸሎት አስቢን እዚህ ያለ ነው። ይሄን ባሽን እግዚአብሔር ያብስልሽ። አሁንም የምታልፊበትን ነገር ምንም የምናውቀው ነገር የለም። ባለፈው ስገባ በምና በቃ በቤታ እንዲያሉኝ ገባው አላውቅም። እግዚአብሔር ነው የሚያውቀው። እኛ ምንም እዚህ ያለ ነው የምታይን ወንድሞች ሁሉ ምስኪኖች፣ ብዙ ድካም ያለብን ሸክም ያለብን፣ ነውራችን ኃጢአታችን በደላችን የተሸፈነልን በቸርነት የቆምነን እኛን የምታይ ከሆነ አትቆሚም። ስለዚህ እግዚአብሔርን ብቻ ተመልከቺ። እግዚአብሔር ነው እያበረታሽ እያጽናናሽ ያለው። ጉልበት ብርታት የሚሰጥ እግዚአብሔር ነው። እኛንም ይቅር ብሎን በደላችንን ጉዳችንን ሸፍኖን የያዘን እግዚአብሔር ነው። አንቺ እንዲሁም በጣም ንጹህ ልብ አለሽ እና ጥቂቷ ነገር እንኳን ልብሽን አጽናንታ አበርትታ እዚያ አድርሳሻለች። ይህ ደግሞ መንፈስ ቅዱስ ካረዳ በስተቀር ከየትም አይመጣም። ስለዚህ ያን ጊዜ እግዚአብሔር ለአንቺ ሊመልስልሽ፣ እግዚአብሔር ሁሌም አባትነቱን ፍቅሩን ከአንቺ እንዳልተለየ ሊያሳይ ስለፈለገ ነው እና